ብዙ ጊዜ ኮምፒውተር ላይ ስራችንን ቀልጣፋ ለማድረግ እነዚህን 15 የኮምፒውተር ሾርት ከቶች ማወቅ ግድ ነው። እናንተም ከነዚህ ሾርት ከቶች ከ3 በላይ የምታውቁ ከሆነ ይህን ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ አታድርጉ። ነገር ግን ከ3 በላይ የማታውቁ ከሆነ ይህን ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ የማድረግ ግዴታ አለባችሁ። ተስማምታችኋል? ከተስማማችሁ እንቀጥል። አንደኛ ዊንዶ አልትና አርን በመንካት ያለምንም አፕሊኬሽን ዊንዶዎቹን ሪከርድ ማድረግ ትችላላችሁ ማለት ነው። ከዛ በኋላ እዚህ ጋር ያለችውን ሰማያዊዋን በተን ስትነኩ ሴቭ ያደርግላችኋል። ከዛ በኋላ የተከፈተላችሁን ገብታችሁ ማየት ትችላላችሁ ማለት ነው እዚህ ጋር። ሁለተኛ እየተጠቀማችሁት ያለውን ፋይል ልክ ሰው ሲመጣባችሁ ሃይድ ማድረግ ከፈለጋችሁ ዊንዶ እና ዲን እኩል በመንካት ሃይድ ማድረግ ትችላላችሁ። ሶስተኛ የተለያዩ አይነት ፋይሎች ተከፍተው ሁሉንም እኩል ሚኒማይዝ ማድረግ ከፈለጋችሁ ዊንዶ እና ኤምን በመንካት ሁሉንም እኩል ሚኒማይዝ ማድረግ ትችላላችሁ። አራተኛ የተለያዩ አይነት ፋይሎችን ከፍታችሁ የከፈታችሁትን ፋይሎች መምረጥ ከፈለጋችሁ አልት ታብን እየነካችሁ የቀያየራችሁ መርጣችሁ መክፈት ትችላላችሁ። አምስተኛ የተከፈቱ ሁሉንም ፋይሎች አግኝታችሁ ከዛ ውስጥ መርጣችሁ መክፈት ከፈለጋችሁ ኮንትሮል ታብ አልትን እየነካችሁ ከዛ በኋላ ወደ ጎን እያደረጋችሁ በቀስቶቹ ወደ ግራ ወደ ቀኝ እያደረጋችሁ መርጣችሁ መክፈት ትችላላችሁ። ስድስተኛ ቴክስትም ሆነ ሰርች በተን ላይ እየጻፋችሁ እያለ ኢሞጂ ማስገባት ከፈለጋችሁ ዊንዶ ፕላስ ዶት አድርጋችሁ መጠቀም ትችላላችሁ። ሰባተኛ ኮምፒውተራችሁ ላይ የተበላሸ ኪቦርድ ካለ ኮንትሮል ዊንዶ እና ኦን በመንካት ኪቦርድ በተን ይመጣላችኋል። ስክሪናችሁ ላይ በከልሰሮቹ እየወሰዳችሁ እየጻፋችሁ የፈለጋችሁትን ማጥፋት ትችላላችሁ፣ መጻፍም ትችላላችሁ። እንደዚህ አድርጋችሁ መጠቀም ትችላላችሁ። ስምንተኛ ኮምፒውተራችሁ ብላክ ስክሪን ወይም ስታክ አድርጎ ከቀረባችሁ ኮንትሮል ሺፍት ዊንዶ እና ቢን በመንካት ግራፊክስ ድራይቫችሁን ሪስታርት ማድረግ ትችላላችሁ። ከዛም በኋላ መጠቀም ትችላላችሁ ማለት ነው። ዘጠነኛ ሁለት ፋይሎችን ጎን ለጎን መጠቀም ፈልጋችሁ ከስክሪናችሁ ግማሽ ሌላ ፋይል ከስክሪናችሁ ወደዛ ደግሞ ሌላ ፋይል መጠቀም ከፈለጋችሁ ዊንዶ እና ራይት እና ሌፍት አሮን እየነካችሁ ሁለቱንም ፋይሎች አንዱን በግራ አንዱን በቀኝ በኩል መጠቀም ትችላላችሁ ማለት ነው። አስረኛ የተለያየ አይነት ፋይሎችን ዙም አድርጋችሁ መመልከት ከፈለጋችሁ ዊንዶ እና ፕላስ ወይም ዊንዶ እና ማይነስን እየነካችሁ ዙም ኢን እና ዙም አውት ማድረግ ትችላላችሁ። 11ኛ ዊንዶ እና ኤም በመንካት አክሽን ሴንተር ወይም ዋይፋይ፣ ብሉቱዝ፣ ኤርፕሌን ያለበትን ቦታ ማብራት ትችላላችሁ ማለት ነው። 12ኛ ዊንዶ እና አይን በመንካት ወደ ሴቲንግ መሄድ ትችላላችሁ ማለት ነው። ዊንዶ እና አይን ስትነኩ ቀጥታ እንደዚህ ወደ ሴቲንግ ይወስዳችኋል። 13ኛ ኤኒ ብራውዘራችሁን ከፍታችሁ አዲስ ታብ መክፈት ከፈለጋችሁ ኮንትሮል ቲን ከነካችሁ ኒው ታብ ይከፍትላችኋል ማለት ነው። 14ኛ የፈለጋችሁትን ብራውዘር ከፍታችሁ ፉል ስክሪን ማድረግ ከፈለጋችሁ ኤፍኤንን እና ኤፍ11ን በመጫን ፉል ስክሪን ማድረግ ትችላላችሁ ማለት ነው። ዊንዶ ከታች ያሉት እንዳይታያችሁ ማድረግ ትችላላችሁ ማለት ነው። መመለስም ከፈለጋችሁ ራሱን ኤፍኤንን እና ኤፍ11ን መጫን ትችላላችሁ። እናንተ ጋር ግን ኤፍ11 ብቻ ሊሆን ይችላል። ቤት ገብታችሁ ሞክሩት። 15ኛ የፈለጋችሁት ብራውዘር ላይ ሄዳችሁ ፋይሎችን ከፍታችሁ ታቦችን ከፍታችሁ እነሱን ታቦች ተሳስታችሁ ኤክስን ነክታችሁ ካጠፋችሁ በኋላ ሂስትሪ ላይ ሄዳችሁ ከምታመጡ ኮንትሮል ሺፍት እና ቲን ስትሉ ከዚህ በፊት የከፈታችሁትን ታብ ያመጣላችኋል ማለት ነው። እሺ ከነዚህ ከ15ቱ ሾርት ከቶች ውስጥ እናንተ ስንቱን አውቃችኋል? ከ3 በታች የምታውቁ ከሆነ ቃል እንደገባችሁት ሰብስክራይብ እና ላይክ ማድረጋችሁን እንዳረሱ ማለት ነው። አመሰግናለሁ።